ቤተክርስቲያን የምትነደው ሰው ሲነድ ነው። አሁንም ቢሆን እኛ አይገባንም። እስቲ በሞቴ ይሄ ቤተክርስቲያን የተቃጠለ ከኔ ላይ የኃጢአት እሳት ስላለ ነው ብሎ ንስሐ የገባ ሰው አለ? ምናልባት ብር አዋጣችሁ የሆነ ወይ ውሃ ይዛችሁ መታችሁ ይሆን ይችላል። ወደ ራሳችሁ ሰውነት የቀዳችሁት ውሃ አለ? ራሳችንን መመርመር አለብን። እግዚአብሔር በሆይ ሆይታ የሚገኝ አምላክ አይደለም። ራስን በመመርመር ወደ ውስጥ በመመልከት በተሰበረ ልብ በማየት ነው። እንደዚያ ነው። በማስመሰል አይሆንም። ተሰብስበን እልል በማለት ብቻ አይሆንም። ወደ ራሳችን ማሰብ አለብን። እንደም ማንም በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና ይላል ዲያቆኑ። የማይረሳ ነውና አትርሱ፣ የቆማችሁበትን ቦታ አስቡ፣ በእግዚአብሔር ቤተ መንግሥት አላችሁና ተብሎ ተነግሮናል። አይምሩ ላዕለ ይኩን ህሊናክሙ አይምሩ ሀበ ዘትቀውሙ። ወደ ልልታው ድምቀት፣ ወደ በዓሉ ማማር፣ ወደ ልብሳችን መንጻት፣ ወደ ግርግሩ ሳይሆን የቆማችሁበትን ቦታ አስቡ። እውነት እዚህ ተገብቶ ይቆም ያለው ብላችሁ አስቡ። ወደ ራሳችሁ ተመለሱ ነው።